ቤተክርስቲያን እመላለሳለሁ ለምንድነው መለወጥ ያቃተኝ ብላችሁ አጣው? መልሱ ምን መሰላችሁ? መጨረሻ የቆረባችሁበት ቀን መቼ ነው? የሚለውጠው የኛ መመላለስ ብቻ አይደለም፣ ሊለውጥ የሚችለው የክርስቶስ ቅዱስ ሥጋውና ክቡር ደሙ። ስንፍናችን እስካልተላቀቀን በርትተን ወደ ቅዱስ ሥጋው ወደ ክቡር ደሙ እስካልተጠቃን ድረስ መመላለሳችን እንዲህ አይነት ጥያቄ እየፈጠረብን ልንዘልቅ እንችላለን። መልሱ ደግሞ አንዱ አሁን የነገርኳችሁ ነው። መቼ ነው የቆረብከው? ስትቆርብ ነው መለወጥ የምትጀምረው። ስለዚህ ይሄ ሰው ገዳም ውስጥ ገባ፣ ሰነፍ ሆነ፣ ቆየ። በእድሜ ምንም ሊስተካከል አልቻለም። እየሰማችሁ ነው? ምንም ሊስተካከል አልቻለም። ቀጠለ። መጨረሻ ላይ የተወሰነ ጊዜ ከቆየ በኋላ እናቱ እንደሞተች ሰማ። አዘነ፣ አለቀሰ። ሄዶ አይቀብራት ነገር ገዳም ስለገባ አልወጣም ነው። እያለቀሰ እያዘነ እዛው እንቅልፍ ወሰደ እና እግዚአብሔር ራእይ አሳየው። ጻድቃን በቀኝ ኃጥአን በግራ ቆሞ እናቱ በግራ በኩል ቆማ አያት። ሲኦል ልትገባ ማለት ነው። ይሄ አይግረማችሁ። እሱ ደግሞ ከእናቱ ጀርባ ተሰልፎ ሲኦል ሊገባ አየ እና እናቱ አየችውና ምን እንዳላችሁ ታውቃላችሁ? አንተ ለነፍሴ ድህነት ብዬ ገዳም ገባው አላልከኝም? ምን ታረጋለህ? እኔ ጋር ተሰልፈ አለችው። አፈረ፣ በጣም አፈረ። ልናን ብሎ የሄደው ሰውዬ የሚድንበት ቦታ ላይ ሆኖ መኖር ግን አቅቶት ስለነበር በጣም አዘነ። ክርስቶስ ወዲያውኑ መልአኩን ላከና ምን አለ መሰላችሁ? በተመሳሳይ ስም የሚታወቅ ሌላ መነኩሴ ነው አምጣልኝ ያልኩ እንጂ እሱን አይደለም። እሱን ነፍሱን መልስለታል። ወዲያውኑ ከሚያየው ራእይ ነቃ፣ ደነገጠ፣ ፈራ። ወዲያውኑ ስንፍናውን ትቶ በጉብዝና በንጽህና በቅድስና ቃል የገባውን ሕይወት መኖር ጀመረ እና ሕይወቱ ተለውጦ የተስተካከለ ኑሮ መኖር ሲጀምር ገዳም ውስጥ በስንፍናው የሚያውቁት ሰዎች በሙሉ ተሰብስበው አረ ይበቃሃል፣ ጾም፣ ጸሎት፣ ስግደት፣ ትርምትህ ሕይወትህን እንዳያሳልፈው አሉት። ይህ መነኩሴ ምን ብሎ መለሰላቸው? እናንተ አልገባችሁም። የእናቴን ክስ ሰምቼ መቆም ከከበደኝ እግዚአብሔር ፊት እንዴት ብዬ ልቆም እችላለሁ? ፍርዱን ስሰማ። የሚገርም እኮ ነው። ቤተ ክርስቲያን ውስጥ መቆማችንን ነው ዛሬ ያየነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አታውቁ? እንቆማለን። ወይ ሊፈረድልን ወይ ሊፈረድብን እንቆማለን። ስለዚህ ለባለ ጸጋ እንደ መምህርነቱ ክርስቶስን እውቀት ነው የጠየቀው። ቤተ ክርስቲያን ስንመጣ እውቀቷን ብቻ እንፈልግ፣ ሕይወቷንም ወስደነው እንሂድ። ወላጆች ልጆቻችንን እኮ ስንቴ እኮ ዋጋ እንዳስከፈልናቸው ልክ እድሜያቸው ትንሽ ከፍ እያለ ሲመጣ አሁን መቁረብ ይበቃሻል፣ እንግዲህ አድገሻል ብለን ስንቱን ከእግዚአብሔር ቤት እኮ ልጆቻችንን ያስኮበለልን ወላጆች እኮ አሉ። የጀመሩትን ጽድቅ ዳር ያላስደረስም ማለት ነው። ቆርበው ሲመጡ ቤታቸውን እንዴት ቆርበ መጣ ብሎ እኮ የሚቆጣ ወዳጅ አለ። ታውቃላችሁ? ቆርበው ልጆቻቸው መጥተው ተመስገን ተባለ፣ መዓት ይዘህብኝ መጣ፣ ያለ ጊዜ ቆርበ ሳትልታዘንብ ነው ቤት